አባዬ ጠይቀኝ እስቲ ምንድን ፋይናል አማርኛ እንቆቅ ፈተና ነገ ነው አሁን ነገ ነው አይሆን እስኪ ምንድነው እንቆቅልሽ አማርኛ አይኔ ምኑን አውቄው ብለሽ ነው ባለፈው ጠይቀኝ ነበር አባቢ ዘንድሮ ትምህርቱን ሁሉ ቀይረውታል አረ ምንም አልቀየሩትም እሺ እንግዳ እንቀጥል እሺ እንቆቅልሽ ነው ቀለለ ዞሮ መግቢያው ጭራሩ አይ አይደለም ባለጌ ነው በዚህ ሰዓት የት ነው የሚዞረው በዚህ በኮሮና ወቅት ይዞራል ወይ ንገሪኝ አይዞርም አርፎ ቤት አይቆይ እስታይ አጥቆም ሲባል እኮ ያለ ምክንያት አይደለም ሁለተኛው ነው ምን አይነት ትምህርት እንደሚያስ ሁለተኛ ከእናቷ ሆድ ወጣ እናቷ ምትመታ ክብሪት አይደለች ስዳደግ ነች እንዴት ወላጅ እናት ይመታል አሁን ምን አይነት ትምህርት ነው የሚያስተምሯችሁ እነዚህ ሰዎች እናት ይመታል ናይ ቆልፍኛ ነገኔን አይደለም አባዬ እንዴ ሰማኝ እንጂ እኮ ጥያቄ ነው ምሳሌ አነጋገር ለማስተማር ነው በምሳሌ አባቶቻችን ሲተርቱ እኮ በምሳሌ ማህበረሰቡን እያነጹ ነው እንጂ ያበላሹ ነው እንዴ እኮ ማረግ የለባትም እናቷን መትመት የለባትም ክብሪት ባለጌነት ለማለት ነው አይደል ሶስተኛ ትንሽ ምላጭ አገር ትላጭ እሳት አይደለም ኮሮና ነው ይሄው ላጨን እኮ ዓለም ላይ እኮ አንድ ሰው የታለስ የለም ላጨን ትንሽ ምላጭ አትታይም እኮ ግን ምላጭ ናት ይሄው ህዝቡ እሺ አራተኛ እንደሱ ልበል አው እሺ እንቀጥል አራተኛ ቀን ኩሊ ማታ ጆሊ ጫማ አይደለም ይሄ ባለጌ ነው ስራውን የማያከብር ወራዳ ነው ምንድነው ማን ወራዳ ቀን ኩሊ ሆኖ ተሸክሞ ያመጣውን ገንዘብ ሰው መቆጠብ ነው እንጂ ያለበት ማታ ጆሊ ሆኖ የትም ብሩን መበተን አለበት ይሄ ሰውዬ እንደዚህ ነው የምትማሩት እኔ ነገ ሄጄ ከሳለሁ እንዴ አባዬ ከነገ ጀምሮ ትምህርት ቤት አትገቢም በቃ ፊኒሽድ የለማር ነው አባዬ ጥያቄ ቁጥር 5 እሺ ሲሄድ አገኘኋት ሲመለስ አጣኋት ማን አይደል ያንቺ እናት ናት የትም እዛ ድግስ ተጠርቻለሁ እከሌ ጋር ለቅሶ መድረስ አለብኝ ሰው ምን ይለኛል እያለች በሽታውን ወተታ ልታመጣ አሁን እንዳትሄጂትም ብያት ደርሼ ስመለስ አይደል እንዴ ሄደ መጣው በላይ ሄዳለች ምትይ እቺ ያንቺ እናት ይሄን ትክክል አረጉ ባይሆን በቃ አለቀ ጨርሳለሁ ይሄ ነው ትክክል